ሁሌም በቀላሉ ዘንጠና ተስተካክለን ለመውጣት እንዲሁም ገጽታችንን ለማሳደግ ካፕሱል ዋርድሮብ ሊኖረን ይገባል። ካፕሱል ዋርድሮብ ማለት ያልበዙና ያልተንዛዙ በቁጥር ትንሽ ሆኖ ብዙ አውትፊት ሰርተን ለብዙ ዓመት ሳይሰለቹን ዝንጥ እንድንል የሚያስችሉን የአልባሳት ስብስብ ናቸው። ታዲያ እነዚህ በቀላሉ የሚያዘንጡን የአልባሳት ስብስቦች እኛን መምሰል ስላለባቸው እኛን መሳይ ካፕሱል ዋርድሮባችንን ከመገንባታችን በፊት ማወቅ ያለብን ነጥቦች አሉ። ሰላም ሌዲሪ ነኝ፣ የገጽታ አማካሪ ምሩቅ ሲሆን በዚህ ቻናል ስለ አለባበስና ስለ ኤሌጋንስ እንመካከራለን። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ካፕሱል ዋርድሮባችንን ከመገንባታችን በፊት ልናውቃቸው የሚገባንን 3 ነጥቦች እንይ። አንደኛ የሰውነታችንን ቅርጽ ማወቅ ነው። አንዳንዴ ልብሶችን ሰው ላይ አይተን ገዝተን ወይም ሱቆች ውስጥ መኒካዎች ላይ የተሰቀሉ አልባሳትን አይተን እኛ ስንለካ ፍጹም ሊያምርብን ይችላል። ብዛት ይሄ የሚሆነው ልብሱን ካየንባቸው ሰዎች ጋር ተመሳሳይ የሰውነት ቅርጽ ስለሌለን ነው። አንዱ ላይ ያማረው አንዱ ላይ ሊያስቁላ ይችላል። የሰውነትን ቅርጽ ማወቅ አስፈላጊ ነው ሲባል በ3 ምክንያቶች ነው። አንደኛ የላይና የታችኛው ሰውነታችንን ባላንስ ለማድረግ፣ ለምሳሌ ጠባብ ትከሻና ሰፊ ዳሌ ካለን እናም የሰውነታችን ቅርጽ ያ እንደሆነ ካወቅን ዳሌን ይበልጥ የማያሰፉ አልባሳትንና ጠባብ ትከሻችንን ይበልጥ ጠባብ አስመስለው የማያሳዩ አልባሳትን በማድረግ ሲልዌታችንን ባላንስ እናደርጋለን ማለት ነው። ሁለተኛ የሚያምረውን የሰውነታችንን ክፍል አጉልተን ለማውጣት፣ ለምሳሌ ቀጭን ወገብ ያላት ሴት ቅርጽ አልባ አልባሳትን አድርጋ የወገቧን ቅጥነት ከምትሸፍን ሸንቃጥነቷን የሚያሳዩ አልባሳትን በማድረግና ቀበቶን በመጠቀም የሚያምረውን የሰውነቷን ክፍል አጉልታ ማውጣት ትችላለች ማለት ነው። ሶስተኛ ኮምፕሌክሳችንን ወይም ጎልቶ እንዳይወጣ የምንፈልገውን የሰውነት ክፍል ለመሸፈን፣ ለምሳሌ ከፍ ያለ ጡት ወይ ከፍ ያለ ሆድ ካለንና ያ ጎልቶ እንዳይወጣብን ከፈለግን ከተት የሚያደርጉ አልባሳትን በማድረግ ኢምፐርፌክሽኖቻችንን መሸፈንና ጎልቶ እንዳይወጣ ማድረግ እንችላለን። ስለ 4ቱ መሰረታዊ የሰውነት ቅርጽ አይነቶች በሌላ ጊዜ እነግራችኋለሁ። 5 ሳይሆኑ 4 ናቸው። 5ኛው ከቅርብ ዓመታት ወዲህ በብዙ የገጽታ አማካሪዎች ወይ ፐርሰናል ስታይሊስቶች ባን እየተደረገ ነው። እኔም እስማማበታለሁ። ቅርጽ ስናይ የቱ ቅርጽ እንደሆነ ኤግዚስት የማያደርገው እነግራችኋለሁ። 2ኛው ካፕሱል ዋርድሮባችንን ከመገንባታችን በፊት ልናውቀው የሚገባን ነገር ደግሞ ከቆዳችን ጋር የሚሄዱና እኛ ላይ የሚያምሩ ቀለማትን ነው። ከቆዳችን ቀለም ጋር የማይሄዱ አልባሳት ከምታስቡት በላይ ፊታችን ድብዝዝ ድክም እንዲሁም ከእድሜያችን ጨምረን እንድንታይ ያደርጉናል። የሚያምርብንን ቀለም ለማወቅ ከቆዳችን ቀለም በተጨማሪ አንደርቶናችንን ወይም ከቆዳችን ስር ያለውን ቶን ማወቅ ይኖርብናል። የቆዳ ቶናችንን የምንለየው በአይን ቀለማችን፣ በፀጉር ቀለማችንና በቆዳችን ቀለም በመመርኮዝ ነው። የቆዳ ቶናችንን ካወቅን በኋላ ሲዝናችንን መለየት ይኖርብናል። ያኔ የትኛዎቹ ቀለማት እኛ ላይ እንደሚያምሩ እናውቃለን። ያንን ካወቅን ደግሞ ዋርድሮባችን ውስጥ የሚያፈኩንና የሚያሳምሩን ቀለማት እንጂ የሚያደበዝዙን ቀለማት አይኖሩም ማለት ነው። በቀላሉም ሁሌ ልናረጋቸው የምንችላቸውን ኒውትራል ቀለማችንና ተጨማሪ ቀለሞቻችንን እንለያለን ማለት ነው። በቀላሉ አንደርቶናችሁን፣ ሲዝናችሁንና የሚያምርባችሁን ከለር ፓሌት እንዴት እንደምታውቁ የሚረዳ ራሱን የቻለ ቪዲዮ በቅርብ ሰራላችኋለሁ። ፍጹም ማድረግ የሌለባችሁ ግን አንደርቶናችሁን በደም ስራችሁ ማወቅ ነው። ይሄ 99% አይሰራም። ኦልድ ፋሽን እንዲሆነና ፍጹም የማይሰራ ሜትድ ስለሆነ ይሄን ነገር እንዳትሞክሩት። የሜታል ጌጣጌጥ ቴስትም ለኛ ለጥቁሮች አይሰራም። ቲክቶክ ላይ በሜታል ጌጣጌጥ ብዬ ፖስት አድርጌ ወዲያው ነበር ያነሳሁት። እንዴ ለማን የፖስትኩት ብዬ። ለኛ ለጥቁር የሚሆኑ አንደርቶናችንን ማወቂያ ቀለል ያሉ መንገዶችን እነግራችኋለሁ። ብዙ ነገሮች የሚጻፉትም የሚሰሩትም ነጮችን ተመርኩዞ ነው። ስለዚህ እኛ ፐርሰናላይዝ ማድረግ አለብን። ለዛ ሁሉን ነገር ከጉግል ላይ ኮፒ ካረግን ገደል ነው የምንገባው። 3ኛውና የመጨረሻው ካፕሱል ዋርድሮባችንን ከመገንባታችን በፊት ማወቅ ያለብንም ከዚህ ጋር የተያያዘ ነው። ፐርሰናል ስታይላችንን ማወቅ። ፐርሰናል ስታይላችንን ማወቅ አስፈላጊ የሆነው ሁልጊዜም እኛን የሚመስሉና ልንጠቀምባቸው የምንችላቸው ልብሶች ብቻ እንጂ የምንገዛው የኛ ስታይል ሳይሆኑ ገዝተናቸው የቁም ሳጥን ጣውት ሆነው ለሚቀመጡ ልብሶች ገንዘብ አናባክንም። ብዙ ጊዜ ሰዎች ቁም ሳጥን ሙሉ ልብስ እያላቸው የሚለብሱት ነገር ግን ያጣሉ። ስታይላቸውን ተመርኩዘው ስለማይገዙ ነው። የተለያዩ ያለባበስ ስታይሎች አሉ። ከነዚህ ውስጥም አንድ ሰው ከ1 እስከ 3 የተቀላቀለ ስታይል ሊኖረው ይችላል። ወደፊት እነዚህን ስታይሎችና ለእነዚህ ስታይሎች የሚመከሩ አልባሳትን እናያለን። እናንተም ስታይላችሁን ማታውቁ ከሆነ በቀላሉ እዛ ውስጥ ስታይላችሁን ታገኛላችሁ ማለት ነው።
ምቹና ስፖርት ስታይል የሚመቻችሁ ከሆነ አንድ ሾርት ቪዲዮ አለ እዚህ ላይ ልታዩት ትችላላችሁ። እስካሁን ያየናቸው ለአለባበስ በጣም አስፈላጊ የሚባሉ ነጥቦች ናቸው። በሚቀጥለው እነዚህን ሀሳቦች በደንብ እናያለን። ቅድሚያ ስለ ቅርጽ ነው፣ ስለ ፐርሰናሊቲ ወይስ ስለ ቀለም እንድሰራላችሁ ከፈለጋችሁ ንገሩኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። በሚቀጥለው ጠቃሚ ቪዲዮ እስክንገናኝ ድረስ ሰላም ክረሙልኝ።